بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته يه يقاعدة النورانية تمهرتاتين كفل سدستنو بسلفنو كفلاتين لاي الدرس الثاني بلن سدست مسمروچين لمايت مكرنال إن شاء الله زاري دقمو كسباتنيو مسمر يمن النساي هنا يمن النساو يا حا كملون بسم الله الرحمن الرحيم يا حا باجيم يا ميم باميم نون ميم تاميم ثاميم بايا يا نون يا تايا ثايا نون بالام تانون لام بايا لام يا تالام ثالام نون بانون طيب የዛሬዎቹ ሁላቸውም ሙረከብ ናቸው። አንዳቸው ካንዳቸው የተያያዙ ናቸው። ኢንሻአላህ እያንዳንዳቸው እየተመለከተን እንምጣ። መጀመሪያ ላይ ስንመጣ ያ እንደምትመለከቱት ከታች ሁለት ነጥብ አለው። ከሐ ጋር ሲያያዝ የዚህን አይነት ቅርጽ አለው ማለት ነው። ይህ ማለት አሊፍ ላይ ካለው ወይም ደግሞ አደርሱ አልአወል ላይ ወይም መጀመሪያው ክፍል ላይ ከተመለከትነው ቅርጽ ለየት ብሏል ማለት ነው። ያ ከታች ሁለት ነጥብ በመኖሩ እንለየዋለን። ያ ሐ የያ ቦታ እንደሚታወቀው በጥቁር ቀለም የምትመለከቱት ነው ማለት ነው። ሌላኛው ሐ ነው። طيب ስናነባቸው ያ ሐ ብለን እናነባለን። ያ ሐ በዚህ መንገድ። ወደ ሁለተኛው ስንሄድ ባ ጂም ነው። የመጀመሪያው ባ ነው። ከታች አንድ ነጥብ አለው። ከጂም ጋር ሲጻፍ ቅርጹ ይሄን ይመስላል። በቀይ ደግሞ የተጻፈው ጂም ነው። በአንድ ላይ ስናነባቸው ባጂም ብለን እናነባለን። ባጂም ብለን እናነባቸዋለን። ቀጣይ ያ ሚም፣ ያ ከሚም ጋር ሲጻፍ ያለው ቅርጽ ይሄን ይመስላል። ያ በጥቁር የተጻፈው ነው። በቀይ የተጻፈው ደግሞ ሚም ነው። በአንድ ላይ ስናነባቸው ያ ሚም ብለን እናነባቸዋለን። ቀጣይ በዚህ በአረንጓዴ መንገድ የተጻፈው ከታች አንዲት ነጥብ ያለችው ባ ነው። ከሚም ጋር ሲገናኝ በዚህ መንገድ ተጽፏል ማለት ነው። እዩት፣ ከታች አንድ ነጥብ በመኖሩ እንጂ የምትለዩት ከላይ ባለችዋ መለየት አትችሉም ባን ማለት ነው። ምንጊዜም ባ ከታች አንዲት ነጥብ እንዳለችው በደንብ አድርገን ልናስተውል ይገባል። አለበለዚያ ቅርጹ በጭራሽ አይመስልም። እዚህ ላይ እንኳን ስትመለከቱት እዩት፣ ባጂም የሚለው ላይ የባን ቅርጽ በደንብ ተመልከቱት። ከታች አንድ ነጥብ አለው። ቅርጹ ቢያንስ ከመጀመሪያው ትንሽ ነው ቀነስ ያለው እንጂ ይመሳሰላል። እዚህኛው ላይ ግን በፍጹም ከላይ ባለው ቅርጽ አንለየውም ማለት ነው። ከታች ያለችዋን ነጥቧን በደንብ አድርገን ማየት ግድ ይላል። ስለዚህ ይሄ በአንድ ነጥብ የተጻፈው ወይም ከላይ አረንጓዴ ቀለም ያለችው የምትመለከቱት ባ ነው። ይቺ በቀይ የተጻፈችዋ ሚም ነች። ስናነብ ባሚም ብለን እናነባለን። ቀጣይ ኑን ሚም ይቺ ከላይ አንድ ነጥብ ያላት ኑን ነች። በቀይ ቀለም የተጻፈው ሚም ነው።
ኑን እንግዲህ ከሚም ጋር ስትጻፍ ያላት ቅርጽ ይህን ይመስላል። ከመጀመሪያው ወይም ነጠላ ሆኖ ከተጻፉት ካላቸው ቅርጽ ተቀይሯል ማለት ነው። ኢዘን ከላይ አንድ ነጥብ ደግሞ ኑን መኖሯን በደንብ አድርገን ማስተዋል ግድ ይላል። ኑን ሚም ብለን እናነባለን። ቀጣይ ታሚም ታ ከላይ ሁለት ነጥብ አለው። ይሄ በአረንጓዴ ቀለም የተቀባው ነው። በቀይ የተጻፈው ደግሞ ሚም ነው። ታ አሁንም ከላይ ሁለት ነጥብ በመኖሩ እንጂ የመጀመሪያ ቅርጹ ይህን አይመስልም፣ ለየት ብለዋል ማለት ነው። ኢዘን ከላይ ያለችውን ሁለት ነጥብ በደንብ አድርገን መያዝ ይጠበቅብናል ማለት ነው። ታሚም ታሚም ብለን እናነባለን። ቀጣይ ሳ ሳሚም ሳ ከላይ 3 ነጥብ አለው ብለናል። ይሄው በምትመለከቱት መንገድ ተጽፏል። በቀይ ቀለም የተጻፈው ሚም ነው። ስናነባቸው ሳሚም ምላሳችንን ወደ ውጭ ሳ እንዳንል ሳሚም ሳሚም ብለን እናነባዋለን። ወደ ቀጣው ስንሄድ ባያ ባ ይቺ ቀይ ቀለም የተጻፈችው ናት። አሁንም ልብ በሉ ከታች ይቺን አንዷን ነጥብ አይተን እንጂ ባን መለየት አንችልም። አሁንም በደንብ አድርገን እናስተውል። ይቺ ቀይ ቀለም የተጻፈችው ባን ለመጠቆም ነው። ብቻ ከታች አንድ ነጥብ መኖሯን አይተን ባ መሆኑን አውቀናል ማለት ነው። በቀጣይ ደግሞ በጥቁር የተጻፈው ይሄ ደግሞ የምትመለከቱት ያ ነው። ያ ነጥብ የሌለው ያ ማለት ነው። طيب ስለዚህ ስናነብ ይሄ ቀይዋ ባ ነች፣ ጥቁሩ ያ ነው። ስናነበው ባያ ብለን እናነባለን። ወደ ቀጣው ስንሄድ ያ ሁለቱም ያ ነው። የመጀመሪያው ሁለት ነጥብ ያለው ያ ነው። ለጥቁ የመጣው ደግሞ ነጥብ የሌለው ያ ነው። እንደሚታወቀው መጀመሪያው ደርሳችን ላይ ሁለት ያ ነው ያየ ነው። የመጀመሪያው ነጥብ የለውም፣ ሁለተኛው ነጥብ አለው። አደርሱል አወል ላይ የተመለከት ነው ማለት ነው። እዚህ ጋር የምትመለከቱት ደግሞ በቀይ የተጻፈው ከታች ሁለት ነጥብ ያለው ያ ነው። በጥቁር የተጻፈው ደግሞ ነጥብ የሌለው አሁንም ያ ነው። ስናነብ ያ ነው የምንለው። ያ ብለን እናነባለን ማለት ነው። ወደ ቀጣው እንሂድ። ከላይ አንድ ነጥብ ያላት ይቺ በቀይ የተጻፈችዋ ኑን ነች። ይሄ በጥቁር የተጻፈው ደግሞ ያ ነው። ስናነበው ኑን ያ አሁንም ኑንን የምንለያት ከላይ አንድ ነጥብ መኖሯን አይተን ነው እንጂ ከታች ያለው ቅርጿ እሷን በደንብ አድርጎ አይገልጽልንም ማለት ነው። ይህ ማለት አደርሱል አወል ላይ የተመለከትነውን ቅርጽ ይዛ ትመጣለች ማለት አይደለም። አሁንም ነጥባቸው ላይ ትኩረት ማድረግ ይኖርብናል ማለት ነው። ኑን ያ ብለን እናነባለን። ቀጣይ ታያ ይህ ከላይ ሴሚያዊ ቀለም ያለው ወይም ከላይ ሁለት ነጥብ ያለው ታ ነው። ጥቁር ቀለም ያለው ደግሞ ያ ነው። ስናነበው ታያ አሁንም ታ መጀመሪያ ላይ ያላት ቅርጽ ይለያል እዚህ ካለው ማለት ነው። ስለዚህ አሁንም የለየነው ከላይ ሁለት ነጥብ መኖሯን አይተን አስተውለን እንጂ አደርሱል አወል ላይ ያለውን ቅርጿን ይዘን ብንመጣ እዚህ ልንለያት አንችልም ማለት ነው። ግዴታ መለየት ያለብን አሁንም በነጥባቸው ነው። ታያ ከላይ ሁለት ነጥብ ያለው ማን ነው? ታ ነው እንደሚታወቀው። ታያ ብለን እንለየዋለን። ቀጣይ ሳያ ምላሳችንን ወደ ውጭ ወጣ አድርገን ሳ እንዳንል ሳያ ከላይ 3 ነጥብ ያለው ሳ ነው። ከታች ጥቁር ይሄ ደግሞ የምትመለከቱት ያ ነው። ከላይ ያለው በሰማያዊ ቀለም የተጻፈው ማን ነው? ሳ። ከታች ያለው ይሄ ጥቁሩ ማን ነው? ያ። ስናነበው ሳያ ብለን እናነባለን ማለት ነው። ወደ ቀጣው ስንሄድ ሁላቸውም በሶስት ቃል የተጣመሩ ናቸው፣ ወይም በሶስት ሐርፍ ማለት ነው። አፍወን ሁላቸውም በሶስት ሐርፍ የተያዙ ናቸው ማለት ነው። طيب እዚህ ላይ ስንመጣ ኑን ላም የመጀመሪያው ከላይ አንድ ነጥብ ያለው ኑን ነው። ከታች አንድ ነጥብ ያለው ባ ነው። ይሄ በቀይ የተጻፈው ላም ነው። ስናነበው ኑን ላም። ልብ በሉ። የመጀመሪያው ማን ነው? ኑን በሉት። ሁለተኛው ባ፣ ሶስተኛ ላም። ስናያይዝ ኑን ባላም በዚህ መንገድ እናነባዋለን። ወደ ቀጣው ስንሄድ የመጀመሪያው ታ ከላይ ሁለት ነጥብ ያለው፣ መካከል ላይ ያለችው ከላይ አንድ ነጥብ ያላት ኑን፣
ዳር ላይ ያለው ላም ስናያይዝ ታ ኑን ላም ታኑን ላም ታኑን ላም ብለን እናነባለን። ቀጣይ ስንሄድ ባ ከታች አንድ ነጥብ ያላት ባ ነች የመጀመሪያዋ። መካከል ላይ ከታች ሁለት ነጥብ ያለው ያ ነው። ዳር ላይ ቀይ የተቀባው ላም ነው። ስናነበው ባ ያ ላም፣ የመጀመሪያው ባ፣ ሁለተኛው ያ፣ ሶስተኛው ላም። ስለዚህ ስናነብ ባያ ላም ባያ ላም ብለን እናነባለን። ወደ ቀጣው ስንሄድ ያ ታ ላም፣ የመጀመሪያው ከታች ሁለት ነጥብ ያለው ያ ነው። ከላይ ሁለት ነጥብ ያለው ታ ነው። ዳር ላይ ያለው ላም ነው። ስናያይዘው ያ ታ ላም ያ ታ ላም ይሆናል። ቀጣው ሳ ሳ ላም፣ የመጀመሪያው ሶስት ነጥብ ያለው ከላይ ሳ፣ የሁለተኛውም ሳ፣ የሶስተኛው ላም። ሁለቶቹ ተመሳሳይ ናቸው ማለት ነው። ሳ ሳ ላም ስናነብ ሳ ሳ ላም፣ ሁለቱም ላይ ምላሳችንን ወጣ ወጣ ማድረግ ይጠበቅብናል። ሳ ሳ ላም هكذا። የመጨረሻው ኑን ባ ኑን፣ የመጀመሪያው ከላይ አንድ ነጥብ ያለው ኑን ነው። ከታች አንድ ነጥብ ያለው መካከል ላይ ያለው ባ ነው። ዳር ላይ ያለው መልሶ ከላይ አንድ ነጥብ ያለው ኑን ነው። ስናነበው ኑን ባኑን ኑን ባኑን ብለን እናነባለን ማለት ነው። طيب አንዳንድ ጊዜ ሁሉንም ላንብብላችሁ። ያ ሐ ባጂም ባጂም ያ ሚም ባሚም ኑን ሚም ታሚም ሳሚም ባያ ያያ ኑን ያ ታያ ሳያ ኑን ባላም ታኑን ላም ባያ ላም ያታ ላም ሳሳ ላም ኑን ባኑን። طيب በዚህ መንገድ ሁሉንም ተመልከቱ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።